ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከሰል ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም። አሁን ለእናንተ ይዤ የመጣሁት ምን አለ መሰላችሁ? ወይ ጉድ! ሌላ ነገር እየተቀላቀለ አሁን እኔ ያለሁት ኳታር ነው። ኮሌጅ እየተማረ ነበረ እና ወዶቼ የግ ናችሁ ወይ? እና ወዶቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይን? ያለው አልሐምዱሊላህ። የዛሬው ጥያቄ ስንት አመት? ኮሜንት ላይ አስቀምጡልኝ። ቪዲዮውን እስከ መጨረሻ እዩት። ላይክ እና ሰብስክራይብ እንዳይረሳ። ስንት አመት ስደት ላይ ቆያችሁ? አንደኛ ጥያቄ። ሁለተኛ ከስደት ምን አተረፋችሁ? ሁለተኛ ጥያቄ። ስደት ላይ ብዙ ነገር አለ፣ ግን ከስደት ጎበዝ ሁናችሁ ጀግና ሁናችሁ ምን አተረፋችሁ? ሰርታችሁ ሀገራችሁ ላይ ምን አደረጋችሁ? ምን ሰራችሁ? እኔ ለቅቄላችኋለሁ የመጀመሪያ ቪዲዮ ላይ፣ ኮሜንት ላይ ያስቀምጡልኝ ስንት አመት እንደፈጀብኝ ለቅቄላችኋለሁ የሰራሁትን ቤት። እና እናንተስ ምን ሰራችሁ? ምን አደረጋችሁ? እስኪ ኮሜንት ላይ ሁላችሁም አስተያየታችሁንና ስደት ላይ ሆናችሁ ያደረጋችሁትን ስንት አመት ሙሉ ተቀምጣችሁ ምን እንደሰራችሁ ኢትዮጵያ ላይ አስቀምጡልኝ። እሺ እህቶቼ። እና እዩ እዚህ ለቅቄላችኋለሁ። ይሄንም ማለት ነው ለቅቄላችሁ። አሁን ይሄ የምታዩት ይሄ ቆይ አሁን የምታዩት የኔ ቤት ነው ማለት ነው። ይሄ የምታዩት ግን ለቅቄላችኋለሁ። ቲክታክ ላይ ስለለቀቁት ነው እኔ ይሄ ማለት ነው። ግን ታች ለቅቄላችኋለሁ እኔ ይሄ ማለት ነው። እና ስንት ሰው አይቶታል መሰላችሁ? ቲክታክ ላይ ማለት ነው። እንዲህ ሰው አለ እንዲ አልኩኝ።
ስንት ሰው አይቶታል? 13,800 ምናምን ሰው አይቶታል እላችኋለሁ ውዶቼ። ኮሜንት ደግሞ 5,000 ምናምን ሰው ኮምቷል ማለት ነው። ቆየ፣ በጣም ቆየ ከለቀኩት ግን እና ምን ብለዋል መሰላችሁ የመዳም ቅመሞች እህቶቼ አስተያየታቸውን አስቀምጡልኝ ብዬ በቲክታክ እንትን ብዬ ነበር ለቅቄ ነበር ማለት ነው። እና አዎ አንዷ ግቢው አጥሩ ምንድን ነው ብላለች። ግቢው አጥሩ እንትን ነው፣ ምንድን ነው እንጨት አይደለም፣ ምንድን ነው የሚባለው? ይሄ ብረት ነው። ዙሪያውን እንዳለ የምታዩት ግቢ ብረት ነው ማለት ነው። ያው ቆርቆሮ በቆርቆሮ ተደርጎ ብረት ማለት ነው። እሺ ዋው ሰፊ ቦታ ነው እህት፣ ስንት ካሬ ነው? ስንት ካሬ ነው ብላለች አንዷ እህቴ። እውነት ገዝተሽው ነው ወይስ ህገ ወጥ? ስንት አመት ፈጀብሽ ትላለች። እኔም ለእናንተ ነው ያስቀመጥኩት ስንት አመት እንደፈጀብኝ እንድትነግሩኝ። እሺ ሀሪፍ ነው እህቴ ጠንከሪ ማሻላ ብላለች አንዷ። አንዷ ደግሞ ወላሂ እኔ እንኳን ቤት 10 አመቴ አለች። እንኳን ቤት እንኳን ቤት የዶሮ ቤት የለኝም አለች። አስቡ። አንዷ ደግሞ 2 አመት 2 አመት ፈይቶብኛል እሱም ሊያልቅ ነው አለች። ማሻአላህ አንቺ በጥሩ ጊዜ ወጥተሽ ነው። ሀሪፍ ነው። እሺ አንዷ ደግሞ የት ነው ይሄ ቦታ? ማቀው ይመስለኛል አለች። ኮሜንት ላይ አስቀምጭልኝ እህቴ የት ቦታ እንደሆን። እሺ አንዷ ደግሞ ማሻአላ እህቴ እኔ 15 አመቴ ግን ወንድምና እህቶች እና ቤተሰብ እረዳለሁ። 15 አመት ሙሉ ስቀመጥ አላገባሁም፣ ግን ወንድሞቼን እና እህቶቼን ቤተሰቦቼን ስረዳ ነው የኖርኩት። እኔ ብቻ አልሐምዱሊላ ሙሉ ጤና አለኝ። ግን አሁን ባቲ የሚባል ቦታ ተገዝቶልኛል። ያሳዝናል። እዚህ ላይ ኮሜንት እያነበብኩ ነው። ያሳዝናል እህቶቼ። 15 አመት ሙሉ ከባድ ነው። 15 አመት ሙሉ ለእህት ለወንድም ለከሌ እየተባለ ለራሷ ሳይኖራት ከባድ ነው። ጎበዝ ነው፣ ብልጥ ነው እህቶቼ። እሺ አንዷ ደግሞ 4 አመቴ ግን ያልቅ አይመስለኝም እህቴ፣ ያንቺ ቦታው በጣም ሰፊ ነው እያለች ነው እህታችን። ኢንሻአላህ እህቴ ያላህ ይርዳሽ፣ ያልቃል። የሰው ልጅ በነገራችን ላይ የሆነ ስራ ይዛችሁ የሆነች ነገር ጀምራችሁ በቃ ይችን እሰራታለሁ ይችን አደርጋታለሁ በቃ አያቅተኝም በቃ እንትን ማለት አለብኝ ጎበዝ መሆን አለብኝ ብላችሁ ራሳችሁን ሳታሰንፉ ራሳችሁን እንትን የምትሉ ከሆነ የምታጠነክኑ ከሆነ ራስ በራሳችሁ የሰው ልጅ ሙሉ ጤና ካለው የትም ቢሆን ይደርሳል። እሺ ፈለገበት አለመበት ህልሙ ጋር ይደርሳል። እኔ በነገራችን ላይ የሆነች ነገር አስቤ ያችን ነገር አደርጋታለሁ ካልኩ አደርጋታለሁ ነው። ብትዘገይም አደርጋታለሁ ካልኩ አደርጋታለሁ ነው። እሺ ወደ ጥያቄያችን እንግባ። እሺ አንዷ ደግሞ 13 አመቴ አልሐምዱሊላህ 2 ልጆች አሉኝ፣ ቤትም ሰርቻለሁ፣ ግን ከስደት ያተረፍኩት ህመም ብቻ ነው። ቤቱም እኔ ስቆም ነበር በጤና እያለች ነው እህቴ። አሟሽ ነው የሚሆነው። አላህ ይማርልሽ፣ አላህ አፍያሽን ይመልስልሽ።
እሺ አንዷ ደግሞ አልሐምዱሊላህ እኔ 5 ዓመቴ ቦታ ገዛሁኝ ስራው ቦታ ገዛሁኝ ሰራሁኝ። ማሻአላህ። እሺ አንዷ ደግሞ እህቴ በአሁን ጊዜ 10 ዓመት አይበቃም እያለች ነው። በአሁኑ አመት በነገራችን ላይ በአሁኑ ጊዜ እስኪ ቆም ላድርገውና በአሁኑ ጊዜ ቤት ለመስራት ከባድ ነው። አፈር ተወዷል በአሁኑ ሰዓት ማለት ነው። እኔ ቢያንስ አሁን እኔ ከሰራሁኝ አመት ሆነኝ። ልክ የምታዩትን ቤት እዛ ላይ ነው ያቆምኩት። አሁን ሌላ አልጨረስኩኝም ማለት ነው። ግን አመቱ መጣ ማለት ነው። እኔ እንኳን ከሰራሁኝ እና ሁሉ ነገሩ ተወዷል። እኔ ቢያንስ አሸዋ የሚባለው አንድ ባጆ የሚባለው በ45 ብር ምናምን መጥቶ እኔ ባለሁበት አካባቢ ማለት አሁን ግን 70 ምናምን ብር ገብቷል አሉ። አይገርምም? እና በጣም ከባድ ነው። በአሁን ቤት ከባድ ነው። ግን የሆነ ብራችሁን ከማስቀመጥ ባንክ ላይ የሆነ ቦታ ላይ አድርጉት ማለት ነው። እሺ አንዷ ደግሞ እኔ ስደት ከወጣሁ እህቴ 6 ዓመቴ ያለውን እየበላሁ ነው። ምንም የለኝም። ያ አላህ እህቴ ምን ነው? እሺ አብሽሪ፣ ጤና ከሆንሽ ይሰራል። አልሐምዱሊላህ ቤት ሰርቼ አጥሩ ነው የቀረኝ። ማሻአላ ጠንከሬ። እኔ 5 ዓመቴ ምንም የለኝም። አላህ ያርዳሽ እህቴ ጠንከሬ። እና ውዶቼ ማሻአላ ቲክታክ ላይ ማለት ነው ቲክታክ ላይ በጣም ሁሉም የራሱን አስተያየት አስቀምጦልኛል። ታያችኋል። ይህ ሁሉ እስካሁን ስነግራችሁ የነበረው እዚህ አካባቢ ምናምን ከላይ ነው። ይህ ሁሉ አስቡ 5000 ምናምን ሰው ነው በነገራችን ላይ